ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። አንድ ጥይትና አንድ ሰው እስኪቀር ድረስ እንዋጋለን፣ እኔ ለኢትዮጵያ ግንባሬን እሰጣለሁ ሲሉ የነበሩት መንግስቱ ግንባራቸውን አዙረው ወደ ዚምባብዌ የሄዱት በዚሁ ፖለቲከኛ ወር በግንቦት ነው። በግንቦት ተወልደው በግንቦት ሊፈነቀሉ ሲሉ ተርፈው በግንቦት ከስልጣን የሚወረዱት በግንቦትም ከአገር የወጡት መንግስቱ ጓዶቻቸውን ሁሉ አዲስ አበባ ትተው ፈረጠጡ። ይህ ከሆነ በኋላ ባሉት ተከታታይ ቀናት ሌሎቹ የደርግ ባለስልጣናት እጃቸውን ላሸነፏቸው የኢህአዴግ ታጋዮች ሰጡ። ኮሎኔል መንግስቱ ከዚምባብዌ ሆነው በሰጡት ቃለ መጠይቅ ተሰልፈው ሄደው ለወያኔ እጃቸውን ሰጡ እያሉ በጓዶቻቸው ላይ ተሳልቀዋል። ይህንን ሁሉ ለውጥ ያመጣው ተግባር የተፈጸመው ደግሞ ግንቦት 20 1983 ነው። ግንቦት 1 1947 ዓ.ም የተወለዱት መለስ ዜናዊ የመሩት ትጥቅ ትግል ግንቦት 20 1983 የደርግን መንግስት ገረሰሰ። ግንቦት 13 ተወልደው 17 ዓመታትን መርተው ግንቦት 13 ከአገር የወጡትን መንግስቱ ኃይለማርያምን ተከትለው ግንቦት 1 የተወለዱት መለስ ዜናዊ በግንቦት 20 ስልጣን ያዙ። እሳቸው የሚመሩት ሰራዊት አዲስ አበባን በሚቆጣጠርበት ጊዜ የድርጅቱ ሊቀመንበር መለስ በለንደን በሚካሄደው ድርድር ላይ ተገኝተው እንግሊዝ ነበሩ። በወቅቱ የነበረውን ሁነትም እንዲህ ያስታውሱታል። የደርግ ሊቀመንበር አገሪቱን ጥሎ ኮብልሏል ተብሎ ነበር። ያን ጊዜ የኢህአዴግ አመራር በዋናው ጽህፈት ቤቱ አገረ ሰላም በነበረው ጽህፈት ቤት ተሰብስቦ በዝርዝር ጉዳዮች ላይ ተነጋግሯል። ስብሰባው እንዳለቀ ነበር ወደ ለንደን የተጓዝኩት። በወቅቱ መንግስቱ ኃይለማርያም ለቋል ሲባል የአውሮፕላን ድብደባ አይኖርም በሚል ለወትሮ ሌሊት ብቻ ነው መኪና ይጓዝ የነበረው። ያን ጊዜ ግን ቀንና ሌሊት እንደልብ ማጓዝ የተቻለበት ሁኔታ ነበር የተፈጠረው። የመጀመሪያው ለውጡ ይሄ ነው የነበረው። በቀን አይቼው ማላቅ የመኪና መንገድ በሌሊት ካልሆነ በስተቀር በቀን ለማየት ቻልኩ። በዚህ መልኩ የደርግን መንግስት ያስወገደው ግንቦት በ20ኛው ቀን በዕለተ ማክሰኞ ኢህአዴግን ለመንበረ መንግስትነት አበቃ። ከዚያ በኋላ ባሉት በርካታ ዓመታት ይህ ቀን መስሪያ ቤቶችና ትምህርት ቤቶች ተዘግተው ታስቦ የሚል ሆነ። ፖለቲከኛው ግንቦት ግን ትንግርቱ አላበቃም። በአቶ መለስ ዜናዊ የሚመራው መንግስት አሸንፎ ለፍርድ ያቀረባቸውን የደርግ ባለስልጣናት የፍርድ ሂደትም የተጠናቀቀው በዚሁ በግንቦት ወር ነበር። እነዚህ የደርግ ባለስልጣኖች የሚያስታውቁት በልዩ አቃቤ ሕግ ለተመሰረተባቸው የዘር ማጥፋትና በሰብአዊነት ላይ የተቃጣ ወንጀልን በመቃወም በጠበቆቻቸው አማካይነት ባቀረቡት የክስ መቃወሚያ ነው። ተከሳሾቹ በዚሁ ጊዜ ሽግግር ወቅት እያለቀ በመሄዱ ፍርድ ቤቱ በተሟላ ዴሞክራሲ አስተዳደር ያልተመረጠ በመሆኑና በዚህም ምክንያት ነጻና ገለልተኛ ሊሆን እንደማይችል በመግለጽ የቀረበባቸውን ክስ ማየት እንደማይችል አመልክተው ይህም በመሆኑ ነጻና ገለልተኛ ለሆነ ዓለም አቀፍ ፍርድ ቤት ጉዳያቸው እንዲቀርብላቸው ጠይቀዋል። የደርግ ባለስልጣናት በልዩ አቃቤ ሕግ የተመሰረተባቸው ክስ አብዛኞቹን በሞት ቅጣት ያስፈረደባቸው ቢሆንም ይህ ቅጣት ወደ ዕድሜ ልክ እንዲቀነስላቸው ለጠቅላይ ሚኒስትር መለስ ዜናዊ የአገር ሽማግሌዎች ጥያቄ አቅርበው ተቀባይነት ያገኘውና በኋላም በምህረት እንዲፈቱ የተደረገው በዚሁ በግንቦት ወር ነበር። የሃይማኖት አባቶች ይቅርታን ለማስፋፋት መቻቻልን ለማጠናከር የሚያደርጓቸው ነገሮች በሙሉ ሊበረታቱ የሚገቡ ናቸው። በደርግ ባለስልጣኖች ወንጀል ላይ ክርክር ሊኖር የሚችል አይመስለኝም። ይህም ሆኖ በእድሜ እየገፉ ያሉ ሰዎች ናቸው። በስተታቸው ከተጸጸቱ ምህረት ሊደረግላቸው ይችላል የሚል ጥያቄ አባቶች ማንሳታቸው ነውር ነው አልልም። ይህ በሕገ መንግስቱ ውስጥ ሆነው ሊሰሩ የሚችሉ የቅጣት ማቅለያ ወይም የተወሰነ ዓመት ከታሰረ በኋላ የሚሰጥ የአመክሮ ጉዳይ የተለያዩ አማራጮች ሊኖሩ ይችላሉ። ሕጋዊ አማራጮች ሊታዩ የሚችሉ ግንቦትና የኢትዮጵያ ፖለቲካ ግንቦትና ኢህአዴግ ቀጥለው 1997 ላይ ያደርሱናል።
ከ1987 ዓመተ ምህረት አንስቶ መካሄድ የጀመረውና የፖለቲካ ፓርቲዎች መንግስት ለመሆን የሚያደርጉት ውድድር የተለያዩ ውጤቶችን ሲያስመዘግብ ቀጥሏል። የመጀመሪያው ፓርላሜንታዊ ምርጫ በ1987 የተጠናቀቀው በግንቦት ወር ሲሆን የ1992ቱም በዕለተ እሁድ ግንቦት 6 የተካሄደ ነበር። 53 ተቃዋሚዎችና የግል ተወዳዳሪዎች አሸንፈው ፓርላማ የሰነበቱበት የ1992ቱ ምርጫ 5 ዓመት ከሞላው በኋላና በአገሪቱ ምርጫ ከተጀመረ 10 ዓመት ከደፈነ ወዲህ በ1997 የፓርቲዎች ተሳትፎና የፖለቲካ ግለት ጨምሮ ብቅ አለ። ግንቦት 7 1997 ዓ.ም የተካሄደው ምርጫም በበርካቶች ዘንድ አይረሴ ሆነ። የኢትዮጵያ ግንቦት ከሌሎች ዓለሞች ግንቦት ሁሉ የተለየ ሳይሆን አይቀርም የሚያስብለውም ይህ ነው። እንዲህ ያለ ፖለቲከኛ ግንቦት የምታስተናግደው ኢትዮጵያ ልዩ ክንዋኔን ያላየችበት ግንቦት በብልጽግናው ዘመን የተገዛችበት ብቻ ነው ማለት ይቻላል። በእርግጥ ከዲፕሎማሲው አንጻር ከደርግ ዘመን ጋር የሚመሳሰል ነገር አስተናግዳለች። የደርግ መንግስት የሶማሊያን ወረራ ለመመከት በአፄ ኃይለ ሥላሴ ዘመን ገንዘብ የተከፈለበትን ጦር መሳሪያ እንዲሰጠው በወቅቱ የነበረውን የጂሚ ካርተር አስተዳደር ጠይቆ ፈቃደኛ ባለመሆኑ አስመራ የነበረውን የአሜሪካ ጦር ሰፈር እንዲዘጋ አድርጎ አሜሪካም በምላሹ ከኢትዮጵያ ጋር ያላትን ዲፕሎማሲያዊ ግንኙነት ያቋረጠችው በግንቦት 20 1969 ነበር።